ይሄ ዝም ብሎ የ6 ወር ፈርሞልኝ ነው ሊወስደኝ ነው ምናምን ውሸት። አንደኛ ባይደው በደንብ ማወቅ ያለባችሁ ነገር የካናዳ ኤምባሲ ኢትዮጵያ ውስጥ የለም። ቪዚተር ቪዛ ባይደው ከዱባይ ትችላላችሁ፣ ከአረብ ሀገር ትችላላችሁ። በዚሁ አጋጣሚ ልንገራችሁ እኔ 2 ጓደኞች አሉኝ ከአረብ ሀገር የመጡ ማለት ነው። እንዴት ነው የምትመጡት የማዳም ቅመሞች ምለውን ደግሞ በደንብ ዘርዘር አድርጌ ልንገራችሁ። ጠጋ በሉ እናወራበት ዛሬ የታባቱ። ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ ቃል የገባውላችሁን ሳልሰራ ትንሽ ቆይቻለሁ። በጣም ቢዚ ሆኜ ነው አዲስ ቢዝነስ ጀምሬና በዛ ምክንያት ጠፍቼ ነው አሁን መጣሁላችሁ። የካናዳውን ፓርት 2 በጣም ብዙዎቻችሁ በኢንስታግራም አውሩኝ ባልኩኝ መሰረት እጅግ በጣም ላይ ቁጥራችሁ በስቶብኝ አላውቅም ጽፋችሁልኛል። የመለስኩላችሁ ልጆች ያው እየረዳዋችሁ እንዳለው ሆኖ ያልመለስኩላችሁን ልጆች ደግሞ እጅግ በጣም ይቅርታ። ያንን ነው ማለት የሚፈልገው። ግን የእያንዳንዱን ሰው መመለስ እጅግ ከባድ ነው። ስለዚህ ምንድነው የመረጥኩኝ ቪዲዮ ለመስራት ወሰንኩኝ ማለት ነው። ፓርት 2 ቪዲዮ እናንተን የሚጠቅማችሁን ኢንፎርሜሽን ባወራሽ ያለኛል። መጀመሪያ ላይ ትምህርት ቤቶቹን ልስጣችሁ። ትምህርት ቤቱ አንደኛ የኮሚዩኒቲ ኮሌጅ ነው። በጣም መንግስት ጋር ተቀባይነት አለው። ሴኔካ ኮሌጅ የመጀመሪያው፣ ከዛን ሴንቴኒያል ኮሌጅ ሁለተኛው። ሊንኩን አስቀምጥላችኋለሁ ወይ በኢንስታግራም ልክላችኋለሁ የትምህርት ቤቶቹ ማለት ነው። እና ቀላል የሆኑ ኮርሶች ትንሽ ብር የሚከፈልበትን ትመርጡና የሙሉ ሴሚስተር ትከፍላላችሁ። ከዛ በኋላ የትምህርት ቤቱ አክሴፕታንስ እጅግ በጣም ይረዳችኋል። እመኑኝ በጣም ብዙ ሰው በእነዚህ ኮሌጆች ነው የመጣው። አንደኛ ኮሚዩኒቲ ነው የመንግስት ማለት ነው። ሁለተኛ ደግሞ ሙሉ ለመክፈል አይከብዳችሁም። ሙሉ የትምህርት ቤቱን ከከፈላችሁ ደግሞ ትታመናላችሁ። ኦፍ ኮርስ በቃ የትምህርት ቤት ከፍለዋል ይሄ ልጅ የት ይሄዳል ተብሎ ነው የምታሰበው። ያንን አድርጉ ማለት ነው። ሌላኛው ልክ በቀደም እንደነገርኳችሁ ዶክመንቶቹን ካሟላችሁ በኋላ ቬሪፋይ ያስደርጉ ዶክመንቶቻችሁን። እናንተ ሰዎች እናንተን ለመርዳት ብዬ ሌላ ነገር ማውራት አይጠበቅብኝም። አራዳ ይገባዋል። በቴክስት ያወሩኝም ልጆች በጣም ላይክ ጭንቅላታችሁን አድንቄያለሁ። ነቅቷችኋል። በቃ እኔ ልነግራችሁ የፈለኩትን ነገር አንዳንድ ነገሮች ማውራት አይጠበቅብኝም። ባይደው ካወራሁኝ ለኔም ሌላ ነገር ነው። ለምሳሌ አንድ ልጅ መውጣት ይፈልጋል በጣም ማለት ነው እና ቤተሰቦቹ እሱን የሚሸኙበት ገንዘብ አላቸው፣ ግን ደግሞ እጁ ላይ ብር አለ። ግን ደግሞ እነዚህ አሁን እኔ በቀደም አንደኛው ቪዲዮ ላይ የመኪና ልብሬ፣ የቤት ካርታ፣ ባንክ ስቴትመንት ምናምን ሁሉ ነገርን ማሟላት አይችልም። at the same time ግን እዚህ ጋር በደንብ ተረዱኝ። በቃ እንዴ ብዬ ልንገራቸው በሆነ ነገር ማሟላት ይችላል ይሄ ልጅ ማለት ነው። በቃ አሟሉትና እንትን በሉት። አንደኛ ባይደው በደንብ ማወቅ ያለባችሁ ነገር የካናዳ ኤምባሲ ኢትዮጵያ ውስጥ የለም። በኬንያ ነው የምትልኩት ማለት ነው። ዝቋላ ህንጻ 2ኛ ፎቅ ላይ ነው መሰለኝ። እዛ ከባምቢስ ወረድ ብሎ ማለት ነው በካሳንቺስ እንደዚህ ወደ ላይ ወጣችሁ የሚከደው እዛ ሄዳችሁ ነው የምታስገቡት። ያንን ነገር ካደረጋችሁ በኋላ ትኩረት እናንተ ግን ማድረግ ያለባችሁ ትምህርታችሁን ግን እንቅቅ ብላችሁ ዶክመንታችሁን መያዝ አለባችሁ። ማለት አንደኛውን ቪዲዮ ሄዳችሁ ስሙ፣ እሱን ከመድገምና ነገር እንትን ከማለት ማለት ነው። እና ልረዳችሁ የሚችለው ይሄን ነው ለተማሪዎች ትምህርት ቤት በመጠቆም ከዛ በኋላ ደግሞ አንደኛው ቪዲዮን ሄዳችሁ እዩት። እዛ ላይ ያልገባችሁ ነገርም ከዚህ ላይ ታገኛላችሁ። ከዚህ ላይ ያልገባችሁት ነገር ደግሞ እዛ ላይ ነው የምታገኙት። ዳሴት ድጋሚ አውርቼ ከማሰለቻችሁ ማለት ነው። ሁለተኛ ደግሞ በቪዚተሮች በጣም ቀውጢ እድል ባይደው ቀውጢ እድል። አሁን ዶክመንቱን ማሟላት የምትችሉ ሰዎች ኖርዝ አሜሪካን አሁን ወርልድ ካፕ ላይ የዓለም ዋንጫ እየተካሄደው ዩኤስ፣ ሜክሲኮ፣ ካናዳ ላይ ነው። ጠይቁት። የምታሟሉ ሰዎች የማግኘት ቻንሳችሁ ሰማይ ነው። ከየትም ሀገር ከአረብ ሀገር ሁን ከኢትዮጵያ ሁን ከየትም ሀገር ብትሆን ጠይቁ ቪዛ። ጸዴ ሆቴል ያዙ። ኳስ እንደምትወዱ ምናምን ከዚህ በፊት ጀምራችሁ እንደምትደግፉ አጽፉ። ከደጋፊዎች ማህበር ምናምን ብላችሁ የሆነ ነገር ቀባጥራችሁ ምን ይሻለኛል እኔ አሁን ወተት ነጭ ነው ማለት አይጠበቅብኝም። ባይ ዘ ዌይ የሆነ ነገር ይግባችሁ ምለው ቦታ ላይ አጥንጥኑ። እሺ ምን እንደምላችሁ እንዲገባችሁ። ምክንያቱም የሆነ ነገር እንዲያድርጉ ብዬ ከተናገርኩኝ ወንጀል ነው እና ያንን አጽፉ። ከዛ በኋላ ጠይቁ። ቪዛ በጣም ቀላል የሆነ ጊዜ ይሄ ነው።
የምትጠይቁ ልጆች ትልልቅ እድሎቻችሁን ልንገራችሁ። አንደኛ ሰመር ነው የምትጎበኝበት ጊዜ ነው። የመጀመሪያው አሁን የዓለም ዋንጫ እዚህ እየተካሄደ ስለሆነ እሱን ነው የምትጠቅሱት። ሁለተኛው የዓለማችን ትልቁ ፏፏቴ የሚገኝባት ናያግራ ፎልስ። ሁለተኛ ባንፍ ብሔራዊ ፓርክ ወይ ደግሞ ባንፍ ናሽናል ፓርክ ይባላል። እሱን ሴንታወር ላይክ የዓለማችን ትልቁ ታወር ማለት ነው። እሱን ትገልጹታላችሁ። እነዚህን ቦታዎች ማየት ያጓጓኛል እንትን ላይ ሰመር ላይ ማየት ፈልጋለሁ ነው የምትሉት ማለት ነው። የቫንኩቨር ደግሞ ሴንታሊ ይባላል። ለሴንታሊ ፓርክ ነው። እጅግ በጣም ትልቅ ብሪጅ ያለበት ነው። እሱን ማየት እፈልጋለሁ ነው የምትሉት። ይሄ የፓርላመንት ሂል የሚባል ደግሞ አለ። ፓርላመንት ሂል ማየት ፈልጋለሁ ትሉታላችሁ። እነዚህን ጽፋችሁ ታስገቡታላችሁ። ባትጠየቁ እንኳን ምንድነው ምክንያት ለመሄድ ያጓጓ የሚለው ላይ እሱን ድቅድቅ አርጋችሁ ታስገቡታላችሁ። ከዛ በኋላ ሙሉ ነገራችሁን እናንተ ደግሞ ኮላተራል አስገብታችሁበታል። ስለዚህ ደን አለቀ ማለት ነው። አትከለከሉም። ካመጣችሁ እንዳልኳችሁ ቤት የፈጣሪ ነው። እኔ ጋር ማረፍ ትችላላችሁ። I swear to God ማሚ ትሙት የምሬ ነው። ባይ ዘ ወይ እንደዚሁ ነው ማወራው። እኔ ነገሮችን ሲሪየስ አልወስድም። ይሁን በቃ አይጨንቀኝም የሆነ ሰውን እንትን ለማለትና ቪዚተር ቪዛ ባይ ዘ ወይ ከዱባይ ትችላላችሁ፣ ከአረብ ሀገር ትችላላችሁ። በዚሁ አጋጣሚ ልንገራችሁ እኔ ሁለት ጓደኞች አሉኝ ከአረብ ሀገር የመጡ ማለት ነው። እንዴት ነው የምትመጡት የማዳም ቅመሞች ምለውን ደግሞ በደንብ ዘርዘር አድርጌ ልንገራችሁ። ጠጋ በሉ እናወራበት ዛሬ የታባቱ። በሁለት መንገድ ነው መምጣት የምትችሉት። የመጀመሪያው አብዛኛውን ጊዜ አሰሪዎቻችሁ ይመጣሉ ወደዚህ ወደ ኢሮፕም ወደ ካናዳም ይመጣሉ። የዛኔ በቤት ሰራተኝነት ላይክ ከፋሚሊ አንዱ አድርገው ቪዛ አፕላይ አድርጎላችሁ ይዟችሁ መምጣት ይችላል። ቀና ከሆነ ወይ ደግሞ ምን ትሉታላችሁ መሰል እኔ የሆነ ብር አክል ሰጣሃለው ይዘኸኝ ሂድ በሉት። ኢላ ተስማምታችሁ ብር ሰጥቼ ይዘኸኝ ሂድ ብላችሁ በዚህ ልክ ማውራት የምትችሉ ከሆነ እርዳኝ ብላችሁ ጠይቁት። ግን እየሄደ ከሆነ ደግሞ ይዟችሁ እንደማይሄድ እርግጠኛ ከሆናችሁ ነው በብር የምትሉት እንጂ በቃ እኔም ከናንተ ጋር መሄድ ፈልጋለሁ ብላችሁ ልክ እዚህ ሲደርሱ ላሽ ትላላችሁ ምናምን ጠይቁት። በጣም ብዙዎቹ በዛ ነው የገቡት። በጣም ብዙዎቹ 2 ወር ምናምን እዚህ ነው የሚያሳልፉት። ይሄንን ሰመር ይመጣሉ ብዙ ጊዜ አረቦች ማለት ነው። በዛ መልኩ ይመጣሉ። ሁለተኛው ከዛው ሆናችሁ በቪዚተር ላይክ ወረቀት ያላችሁ እዛ ሀገራው እንደምታይ መኖሪያ ፍቃድ ያላችሁ አላችሁ አይደለ? ልክ እኔ በቀደም ያልኩትን የኢትዮጵያን ዶክመንታችሁን በሙሉና የዱባይ ነዋሪ ወይ ደግሞ የሳውዲ whatever የት እየኖራችሁ እንዳላችሁ እሱን ጨምራችሁበት ታስገቡታላችሁ። ኢትዮጵያ ካላችሁት በቃ ጋራንቲ ይሄን ያለኝ ባንክ ስቴትመንት ይሄን አይል ነው ባላለኝ ሴት ከሆናችሁ ወንድ ከሆነ ደግሞ ምስታለኝ ኢትዮጵያ ውስጥ ካላችሁ ማለት ነው። ምክንያቱም ቤተሰብ ያለው ሰው ኃላፊነት አለበት ተብሎ ስለምታሰብ አይጣፉም ተብሎ ስለምታሰብ እንዲህ ብላችሁ የበቀደሙ ቪዲዮ ላይ አንደኛው ፓርት ላይ አውርቻለሁ። እሱን ዶክመንቶችን በሙሉ ታጠቃሉና የመኖሪያ ፍቃዳችሁን ጨምራችሁበት ትጠይቃላችሁ። በዛም የመጡ ማአት ልጆች አሉ። ከዛን አሁንም አረቡ ይጠቅማችኋል። እዚህ ጋር የምትሰሩበት ቤት ሞል ተቀጥራችሁ ምናምን የሚሰሩ ልጆች አላችሁ አይደለ? ይሄን ያህል በወር ይከፈላታል ብለው ይጻፍላችኋል። ይሄን ያህል ድርሃም በወር ይከፈላታል ምናምን በቃ በቂ የሆነ ኑሮ ህይወት እንዳለሽ እዛ ጋር የሚያሳይ ነገር ይጽፍልሻል እሱ ማለት ነው። ከዛን አንድ ላይ ከመኖሪያ ፍቃድሽ ጋር አድርገሽ ታስገቢያለሽ። አይከለክሉ። ምክንያቱም በቂ ህይወት አላት ስራ አላት እዛ ጋር ምናምን ተብሎ ስለምታሰብ ማለት ነው። በዚህ መልኩ የመጣች አንድ ቤት የምትባላለች እንደውም አስፈላጊ ከሆነ ቪዲዮ ላይ ያስገባላችኋለሁ። ልጅቱን በሚቀጥለው እንዴት እንደረዳት ምናምን እንድታወራላችሁ ማለት ነው። የሆነ ሞል ላይ ነው ጽዳት የሚሰራው ሞል ውስጥ ማለት ነው። ከዛ ረዷት ምናምን ይሄን ጻፉላት 11000 ነው 10000 ደሞዝ እንደሚከፈለኝ ተደርጎ አለች። የሚከፈላት ግን 3000 ድራም ነው 2500 ድራም አካባቢ ነው የሚከፈለኝ አለች። ተደርጎ ተጻፈላት ምናምን ከዛ በኋላ መጣች። ወንጀል ነው እንዴ ያወራው? አንዳንድ ነገሮችን እኮ እንዲሁ ይግባችሁ ብዬን እያልኩ ነው ማውራው እያለፍኩ ያለሁት እየገባችሁ ነው ብዬ አስባለሁ። የመጀመሪያውም እንግዲህ እንደዛ በዛ ተረዱ። እነዚህ ነገሮችን አድርጋችሁ በቀላሉ ኢትዮጵያም ያላችሁ ደግሞ በቪዚተር በቀደም ያልኳችሁን ነገሮችን በሙሉ ታሟሉና ቬሪፋይ ያስደርጋችሁ ከዛ በኋላ አፕላይ የምታደርጉበት ሊንክ ካላወቃችሁ እሱንም እረዳችኋለሁ። የአርሲሲ ሊንክ እልክላችኋለሁ።
ምንም ችግር የለውም። እሱንም ልክ እንደ ትምህርት ቤቱ ማለት ነው። ያን ታደርጉታላችሁ። የምን ላይ ነው የደረስኩኝ አሁን? ኦኬ የስራ ኦ ማይ ጋድ በጣም ብዙዎቹ እንደውም ተሳደቡ እዚህ ኮሜንት ላይ በስራ አይመጣም፣ ሰው እየተዘረፈ ነው በስራ እንልካቸዋለን እየተባለ ብዬኔ ያዚ ቪዲዮ ላይ ደጋግሜ ሰምቻለሁ። እሱም መስማት አልፈለጉም መሰለኝ። በስራ በጣም እጅግ ጠባብ ነው ካናዳ መምጣት። ውሸት ይበዛል። የውሸት ሊንክ በጣም ብዙ ነው። እንዳትበሉ በስራ ግን ትክክለኛ ድርጅት ካገኛችሁ በወርክ ፐርሚት በስራ የሚያመጣችሁ አግንተናል ብላችሁ ከተማመናችሁበት ምንም አይነት ገንዘብ ኢቭን 1 ብር ከመክፈላችሁ በፊት ላኩልኝ። ማሚት ሙት እጄ ቼክ አደርግላችኋለሁ ድርጅቱ ድረስ ማለት ነው። አብዛኛው ጊዜ ቼክ ስናደርግ ውሸት ነው የሚሆነው። እንደዛ ማለት ግን 100% በስራ አይመጣም ማለት አይደለም። የመጣ ሰው አለ፣ የመጣም ያለው ሰው አለ፣ ይመጣል። ግን የስራ በጣም ጥንቃቄ ይፈልጋል በጣም ምክንያቱም የቪዚተሩ ቀጥታ ሄዳችሁ ከኤምባሲ ታስገባላችሁ ከሆነ ሆነ ካልሆነ ያልሆነ። የስራው ግን በቃ ወረቀት ከዚህ ከጎግል ላይ እየሰሩ የላኩላችሁ የኛው ህዝብ እኮ ነው፣ የኛው ህዝብ ነው የሚበላላው። ከዛ በኋላ ትሄዱና እናንተ ኤምባሲ ስትሄዱ ፌክ ነው በሚል ቪዛ ትጣላላችሁ። እናንተ በቃ ድርጅቱ ራሱ ነው የጣለኝ ብላችሁ ነው የምታስቡት። የተጣላችሁት ግን ፌክ ድርጅት ስላክላችሁ ስለነበረ ነው። ኦልራይት ቺን በደንብ ያዟት። ስራ በደንብ ተጣጣንቶ ትክክለኛ ድርጅት መሆኑን የተፈራረማችሁ አትሊስት የ2 አመት ካልተፈራረማችሁ ውሸት ነው። ይሄ ዝም ብሎ የ6 ወር ፈርሞልኝ ነው ሊወስደኝ ነው ምናምን ውሸት እና እኔ ማቆው ከስሪላንካ ምናምን በጣም ብዙ ሰው የሚያመጣው ሰመርሄል ማርኬት እዛ ሰርቼ በነበረው ጊዜ በወርክ ፐርሚት ሰው ከሌላ ሀገር አምጥቶ አይቻለሁ። ከኢትዮጵያ ግን አላየውም ሲያመጡት፣ አልዋሽም። ሌላም ድርጅቶች አሉ ከኢትዮጵያ ግን አምጥቶ አይደለም ያየሁት። ኦፍ ኮርስ ከኢትዮጵያም እነሱ ሰው ነው እንጂ የሚፈልጉት ግዴታ ዜግነቱ ኢትዮጵያዊ ከሆነ ያንወስድም የሚል ነገር አይኖራቸውም። ሜቢ ቼክ አርጉ፣ ሰርች አርጉና ቼክ አርጉ እና ደግሞ ሜታል ላይክ የብረታ ላይ ሰርች አርጋችሁ ቼክ አርጉ። ከዛ በኋላ ግን ልክ ሊንኩን ያገኛችሁ ሲመስላችሁ ሼር አርጉልኝ፣ እውነተኛ መሆኑን ቼክ እናደርጋለን ማለት ነው። ሌላኛው አሁን ለምሳሌ በቸርች የምታውቁት ኮሚዩኒቲ ካለ ምናምን በኮሚዩኒቲ በኢትዮጵያን ኮሚዩኒቲ መጠየቅ ትችላላችሁ፣ ቸርች መጠየቅ ትችላላችሁ፣ በመስጊድ መጠየቅ ትችላላችሁ። በእንደሱ የሚረዳችሁ ሰዎች ካለ ከዛ በኋላ ትመጣላችሁ። እናንተ መሸብኝ እኮ እናንተን እያወራዋችሁ መሸብኝ፣ የኔን ታሪክ እንኳን ሳላወራችሁ እና ምርጦች የምንላችኋለሁ መሰላችሁ። ከሁሉም በላይ ደግሞ እንደሚያደርግላችሁ የፈጠራችሁ ፈጣሪያችሁ ተማምናችሁ አስገቡት፣ ሁሉም ይሳካላችኋል ብዬ አስባለሁ። አይጂ ላይ ያወራችሁ ያለውት ልጆች እንቀጥላለን፣ ያላወራዋችሁ ልጆች ደግሞ በቻልኩኝ መጠን ቴክስቶቹን ለመመለስ እሞክራለሁ። በሚቀጥለው ደግሞ የኔን ስቶሪ አወራላችኋለሁ ማለት ነው። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።